የህገ መንግስት ትርጓሜ ስርዓቱን በተመለከተ ባለፉት ዓመታት በፌዴሬሽን ምክር ቤት አማካይነት በተቋቋመ የህግ የፖለቲካና ሌሎች ሙያዊ ጉዳዮችን መሰረት ባደረገ መንገድ ሲተረጎም ቆይቷል። የፌዴሬሽን ምክር ቤት ምን አይነት ተቋም ነው የሚለውን በደንብ መረዳት ያስፈልጋል። የፌዴሬሽን ምክር ቤት ማለት ኢትዮጵያ ማለት ነው። የፌዴሬሽን ምክር ቤት የዘር ቤት ነው፣ የቋንቋ ቤት ነው፣ የብሔር ቤት ነው የሚለው እጅግ በጣም የተሳሳተ ግንዛቤ ነው። በህገ መንግስቱ ላይም ተተርጉሞ እንደተቀመጠው ሁሉም የኢትዮጵያ ህዝቦች አንድም ሳይቀር ማለት ነው የተወከሉበት ኢትዮጵያን የምናይበት ቤት ነው። ህገ መንግስታዊ ትርጓሜው ኢትዮጵያ ውስጥ ህገ መንግስታችን የኢትዮጵያውያን የጋራ መተዳደሪያ ቃል ኪዳን ሰነድ ስለሆነ በዚህ ተቋም ውስጥ በተቋቋመ ተቋም የህግም የፖለቲካም ሌሎች አስተዳደራዊ ጉዳዮችንም ሚዛን አስጠብቆ የሚያይና የኢትዮጵያውያንን የጋራ ፍላጎት ሊያሳካ በሚችል መንገድ ቢተረጎም ይሻላል የሚል አቋም አለን። እዛ ውስጥ የሚስተካከሉ ያተገባበር ችግሮች ካሉ የሀገራዊ ምክክር ኮሚሽን ፊት ለፊታችን ላይ ጉባኤ ያካሂዳል። እዛ ላይ እናቀርባለን፣ እንነጋገራለን። በዚህ መንገድ መካሄዱ ግን ኢትዮጵያውያን እንዲወከሉ ሐሳባቸውን እንዲገልጹ ሙያዊ በሆነ የህግ ባለሙያዎች በተካተቱበት ሙያዊ በሆነ መንገድ የሚተረጎም እንጂ የፖለቲካ ውሳኔ እንዳልሆነ መረዳት ያስፈልጋል ማለት ነው።